ሰላም እንዴት ናችሁ? የውላችሁ የሸክላ ምጣዱ እንደዚህ ነው የሚመጣ። ሲመጣ እንደዚህ ታስሮ ነው የሚመጣ። ትከፍቱታላችሁ እናንተ በመፍቻ። ከዛ በኋላ ከውስጥ ያለው ይህ ሁሉ ፓኬጅ ነው የሚመጣ። ኤክስትራ ቻርጀር እዚህ ጋር አብሮ ይመጣል። ስፌቱ፣ ጨርቁ፣ እንደዚህ የምንወለውልበት ማሰሻ እንትኑ ሁሉ ነገር አብሮ ይመጣል። ይኸውላችሁ ይሄን ይመስላል። አሁን ዛሬ ልናሟሽ ነው፣ ላሳያችሁ ነው። አሁን ይሄ መጀመሪያው ነው፣ ገና እየፈታን ነው። እንጨቱ ምናምን ገና አላለቀቀም። ይሄ ላስቲኩ ሁሉ ይለቃል። ከኢትዮጵያ ቀጥታ የመጣ ነው። እዘዙ። ይኸውላችሁ ጎመን ዘሩን ከዚህ ከኮንቴነር ገልብጫዋለሁ። ታሽጎ አንድ ሙሉ ነው የመጣው። እንደዚህ ግማሹን ገልብጫው ነው ለመጠቀም እንዲመቸኝና አሁን ቆንጠር አድርጋችሁ እንደዚህ ነስነስ ይደረጋል። ከዛ እንደዚህ ማሸት ነው። አሁን ገና አልሞቀም፣ እንትን ብለነዋል፣ ተለኩሷል። ገና አሁን ነው የተለኮሰ። እንጠብቀዋለን። ነስነስ አድርጌ እስከሚሞቅ እጠብቀዋለሁ ማለት ነው። እንደዚህ እያለ ነው የሚሟሽ። እስካሞሻሹ እስካመጣጡ ነው ማሳያችሁ እና ተጠቀሙበት። በጣም ለጤናችን ጥሩ ነው። ይሄን ይመስላል። ይሄውላችሁ አንዴ አሽተ ነው። ይሄ ሁለተኛ ተነስንሶ ነው። እንደዚህ መቃጠል አለበት። ይሄውላችሁ የአንደኛው አሽተን የጨረስ ነው። ይሄ ሁለተኛ ነስንሰነዋል። እንደዚህ መሆን አለበት። ምጣዱ መጀመሪያ ቀይ ነበር፣ አሁን እየጠቆረ ነው። ሁለተኛ ነው እንደዚህ የነሰነስ ነው እና ከድነን ይቆያል። አሁንም እሱ በደንብ ይብሳል። እንትኑ ጎመን ዘር የሚባለው በደንብ መቃጠል አለበት። ኦኬ ይኸውላችሁ ይሄው ሁሉ ተቃጥለዋል። አንድ የመጀመሪያ ቂጣ ገብተናል። ይኸውላችሁ የመጀመሪያ እስኪ ምን እንደሚመስል ይለቃል አይለቅም የሚለውን በእጄ እንደዚህ አድርጌ ዋው ልቅቅ ነው የሚለው። ቂጣ ነው እንግዲህ የምታውቁት ቂጣ እንደዚህ የጤፍ ቂጣ አብክተን ነው እንደዚህ የሆነው። ተቦክቶ አድሮ ነው። የመጀመሪያ እንጀራ ምን እንደሚመስልና በስመ አብ ይኸውላችሁ የመጀመሪያው እንጀራ ነው። እንዴት እንደሚያምር ትልቁን መሳቢያም ጫውጣሽው ትንሽ ደግሞ ቂጣው እንትን ያለበት ነው። አያችሁት? የመጀመሪያ ነው ይሄ። እንግዲህ ይሄ ነው ምጣዳችን። ይሄን ይመስላል። ውጭ ነው ያለ ነው። በረንዳ ሆናችሁ አድርጉት። ይሄው ይሄን ይመስላል። ጠቁሯል እንደዚህ ስናሸው ይኸውላችሁ ይሄ እንደዚህ ተቦግቷል። ያሸነበት ነው። መሸጥ አለባችሁ በደንብ። ይኸውላችሁ ሁለት እንጀራ ወጣን። ከእንትኑ ራሱ እንዴት የቆየ ምጣድ ነው የሚመስለው። እንዴት ያምራል። ይሄ ማሰሻው ምናምን ጎመን ዘሩ ነው ያጠቋቆረው። ሁለተኛ እንጀራ ነው። ይኸውላችሁ ይሄን ይመስላል። አዲስ ምጣድ መቼም እንደዚህ እንትን አይልም እና በጣም አያደክማችሁም። ቀላል ነው። አንዴ ታሹታላችሁ ምጣዱን። ከዛ በኋላ ታቃጥሉ። ሁለት ጊዜ ነው ያቃጥልንበት። መጀመሪያውን አሸነው፣ ከዛ አስቀመጥነውና አይሳይቻቸዋለሁ። ከዛ መልሰን ያን ደፍተን አሸነው። እዛ ትንሽ አሻሽተን ቂጣ ጋገርንበት። ከዛ እንጀራ ማለት ነው እና እንደዚህ ነው። ቀላል ነው። ተጠቀሙ። ይሄውላችሁ ትኩስ በድቁሳችንን ምጣድ አሟሽተን ይኸው ገና እየተጋገረ ነው። እንግዲህ እንደምታዩት ዝርግርግ ብሏል የተቃጠለው ጨርቅ። እንደገና ሌላ አድርገን ነው ይሄኛው ስለተቃጠለብን ብዙ ስላሸ ነው ማለት ነው። እና ይሄው ቀብተን ልንበላ ነው። እንጀራችን ይሄን ይመስላል። ዘይት ያልበዛበት ነው፣ ያው ጾም ስለሆነ ይሄን ይመስላል። የኛ ምጣድ ግዙ።